ምን ሆናለች? አሞታል። ለዛ ነው መሰለኝ ቆም እያለች ነው ሄደች ያለችው። አደይ ድራማ በክፍል 62 እንግዲህ አደይ ከአዲስ አበባ ወጥታ ወደ ክፍለ ሀገር ከሄደች ሳምንታትን እያስቆጠረች ነው። አደይ መሄዷን አስመልክቶ ዴብም እንግዲህ አደይን ተከትሎ ወደ ቤተሰቦቿ ቤት አደይን ፍለጋ ከሄደ እሱም ልክ እንደሷ ሳምንታትን እያስቆጠረ ነው። እሱ ብቻ ሳይሆን ሊዲያም እነ ደመቀም ሁሉም ሄደዋል ማለት ነው። ነገር ግን አሁን ላይ አደይ ገጠር ከሄደች በኋላ ያልጠበቀችው ከባድ መከራና ስቃይ እየደረሰባት ይገኛል። ከፍቅርና ከቤዛ ጭቅጭቅና ትርክ እገላገላለሁ ብላ እናቴ ቤት አርፋለሁ ብላ በሄደችበት በዚሁ አጋጣሚ ነበር እንግዲህ አባቷ ወደ አዲስ አበባ ሊፈልጋት እንደመጣ ስትሰማ ወደ እናቷ ቤት አረፍ ብዬ አባቴ ወደ ገጠር ሲመለስ እኔ ደግሞ ወደ አዲስ አበባ መጥቼ አመልጣለሁ ብላ ነበር እንግዲህ ወደ ቤተሰቦቿ ጋር የሄደችው። ነገር ግን በጎረቤቶቻቸው አማካኝነት ለአባቷ በደረሰው መረጃ መሰረት አደይ ወደ አዲስ አበባ ሳትመለስ ዴብም አደይን ፍለጋ እንደሄደ እንግዲህ አባቷ ይዟታል ማለት ነው። አባቷ መያዝ ብቻ ሳይሆን መከራዋንና ስቃይዋን እያበላት ይገኛል ማለት ነው። እጇንም እግሯንም አስሮ እንግዲህ አሳሯን እየበላች ትገኛለች ማለት ነው። አደይ እንግዲህ አባቷ አግቶ ከያዛት በኋላ ዴብ እንግዲህ አደይን ፍለጋና እንደታገተች ሲሰማ ወደ ታገተችበት ቤት ሄዶ እንግዲህ በቤቱ ጀርባ ሆኖ እየሰለለ ያለ ነበረ አንዱ ጎረቤታቸው እንግዲህ መጥቶ ዴብንም እዛው አብሮ እንዲታገት አሁን ላይ የከንፈር ወዳጇ የአዲስ አበባ ጓደኛዋ እንደሆነ እያሰቡ ስለነበረ ከአደይ በላይ ዴብን ስቃዩን እያበዙበት ይገኛሉ ማለት ነው። በመጨረሻም እንግዲህ አደይን እዛ ቤት አስወጥተው ወደ ሌላ ቤት ወስደዋታል ማለት ነው። ለማትፈልገው ሰው አባቷ ሊድራት ነው። ፈቃደኛ ሆነሽ እሱን ካላገባሽ ዘላለምሽን አስሬ ተገደሽም ቢሆን ትዳሪያለሽ። ነገር ግን ፈቃደኛ ሆነሽ ለማግባት ከፈለግሽ ከታሰርሽበት ገመድ እፈታሻለሁ እያላት ነበር አባቷ። አደይ ደግሞ ፈቃደኛ ሆና ማግባት አትፈልግም። ነገር ግን አገባለሁ ብላ ከገመዱ ከተፈታሽ በኋላ ማምለጥ የምትችልበት እድል በጣም ከፍተኛ ነው። አንደኛ እነዴብ እዛ ስላሉ ሊያረዷትም ሊያግዟትም ይችላሉ። ነገር ግን እነ ደመቀ እንግዲህ አደይን እንዴት ማስለቀቅ እንዳለባቸው እየተመካከሩ ነበረ። እንግዲህ ሁለቱ ከጀርባ ሄደው ደመቀ ሄዶ የአደይን አባትና ጎረቤቶቻቸውን እንዲያዘናጋላቸው፣ ምክንያቱም እሱ የሰፈራቸው ሰው ስለሆነ አሁን ስለሄደ ስለማይጠረጥሩት እንግዲህ እሱ አዘናግቶላቸው ከዛ በኋላ አደይንና ዴብን ማስመለጥ አስበው ነበረ እነ ዳይመንድና እንዲሁም እህቷ ማለት ነው። ነገር ግን ይሄ ነገር ሊሳካላቸው አይችልም። ምክንያቱም ደመቀ እሷን ፍለጋ ወደ ቤት ሲሄድ አደይን ደግሞ አሽሽተው ወደ ሌላ ቤት ይዘዋት ሄደዋል። የቀረው ዴብ ብቻ ነበረ። ዴብን ነበር እንግዲህ እዛ ቤት ያገኘው ደመቀ ሲሄድ ዴብ እንግዲህ ፍታኝና አደይን አስመልጧት አሁን ነው ይዘዋት የሄዱት፣ ወደ ሄደችበት ተከተላት እያለ እንግዲህ እየሮጠ ነበረ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ ከቻሳ ብያለሁ። አደይ ድራማ እንግዲህ ክፍል 62 ተለቆ ነበር ማለት ነው። ቀጣይ ክፍል 63 ነው የሚለቀቀው። ነገር ግን በክፍል 62 የተፈጠሩትና በክፍል 63 ደግሞ ምን አዲስ ነገር ሊፈጠር ይችላል የሚለውን ነገር እስከዛው ድረስ ግምታችን የምናስቀምጥ ይሆናል። ከዛ በፊት ግን ላይክ እና ሼር፣ ሰብስክራይብ፣ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጣችሁን አትርሱ ማለት ነው። ክፍል 62 አሁንም አደይ እንደታገተች ናት። ከታገተችበት ገመድ አልተፈታችም። አባቷ ሁለት አማራጭ ሰጥቷታል። አንደኛው ፈቃደኛ ሆና እሱ የሚፈልገውን ሰው ማግባት፣ ሁለተኛው ደግሞ እንዲሁ ታስሮ ብዙ ጊዜያትን ማሳለፍ ነው የተሰጠችው አማራጭ። አደይ ግን አማራጭ ያደረገችው መታሰርን እንጂ ወዳና ፈቅዳ የማትፈልገውን ሰው ለማግባት ራሷን አሳልፋ ገደል ውስጥ እንደማትከት ነበር ለአባቷ የነገረችው። በዚሁ አጋጣሚ ነበር እንግዲህ ዴብን እንዲሁ ጎረቤቶቻቸው አግተው ወደዛ ሲያመጡለት የከንፈር ወዳጇ ነው ሲባል አባቷ አንተ ማን ነህ? የማን ጥበቃ ነህ? ማን ነው የሷ ተከራካሪ ያደረገህ? በኔ ልጅ ማንም ሊያዝ አይችልም በማለት እንግዲህ ዴብን አፉን እንዲይዝ
አድርጎታል። እንግዲህ አስረው ዴብን የበለጠ ስቃዩንና መከራውን እያበዙበት ይገኛሉ ማለት ነው። አደይና ዴብ እንግዲህ ቢታገቱም አንድ ላይ በማየቱ አደይን እያየ ስለታገተ ዴብ አሁን ከአዲስ አበባ ኑሮ ይልቅ ያሁኑ ኑሮ መረጠ ነው ማለት ነው። ምክንያቱም አደይን ጧት ማታ እያያት ነው፣ አብረውም እያወሩ ነው ማለት ነው። ነገር ግን ዴብ ከአዲስ አበባ ባይመጣ ኖሮ አደይ ህይወቷ የሚበላሽበት ከፍተኛ አጋጣሚ ነበረ ማለት ነው። ምክንያቱም እነዚህ ያገቷት ጎረቤቶቿ አባቷ አሳልፎ እንዲጠብቁለት ለሰጣቸው ሰዎች እነሱ ሌላ የማትፈልገውን ነገር ሊያደርጉባት ነበረ። ነገር ግን ዴብ ስለደረሰላት ከዚህ ነገር አምልጣ አሁን ወደ ሌላ ቦታ ወስደዋታል። እንግዲህ ሌላ ቦታ ወስደው አሁንም ያንን ነገር ሊደግሙ ይችላሉ። መጥፎ ነገርና የማትፈልገውን ነገር ሊያደርጉባት ይችላሉ። አደይ በዚህ ሁኔታ መጥፎ ነገር ከደረሰባት እርግዝናም ሊፈጠርባት ስለሚችል ህይወቷ እስከመጨረሻው ሊበላሽ ይችላል። ነገር ግን እነደመቀና እነዳይመንድ እንደምንም ብለው አደይን ከዚህ ነገር ካስለቀቋት አደይ ከዛ በኋላ ተመልሳ ወደዚህም ስለማትመጣ እስከ መጨረሻው ተሰናበታቸዋለች ብዬ አስባለሁ። ነገር ግን አሁን አባቷ ሳታመልጥ የማትፈልገው ሰው ጋር ከዳራት ግን እንዲሁ ታስራ ስለምትቀጥል የአደይ ህይወት እስከ መጨረሻው ተበላሽቶ ይቀራል ማለት ነው። አሁን አደይ ከበፊቱ ከነ ፍቅርና ከነ ቤዛ ጭቅጭቅ እንደውም ከዚህ የነሱ ጭቅጭቅ ይሻለኛል እያለች ነበር። ሌላኛዋ ሊዲያ ናት። ሊዲያ እንግዲህ እዛ ሁና የዴብ መታገት በጣም እያሳሰባት ይገኛል። ሁኔታዎች ለመልመድ በጣም እየከበዷት ነው። የከተማ ቀበጥ ገጠር ሂዳ ከመተኝታ እስከ ምግብ ድረስ በጣም እየተቸገረች ትገኛለች። በዛ ላይ ደግሞ ዴብ ስለታገተባት በጣም ጨንቋታል። የት እንዳለ የት እንደሄደ እያጠያየቀች ነበረ። እሷም እንግዲህ ዞር ዞር ብዬ ልውጣ ብላ እንደወጣች በዛው ቀርታለች ማለት ነው። ከዛ በፊት እንግዲህ እንዲሁ ብቻዋን ስትሄድ አግኝተዋት እነጫኔ እንግዲህ ብዙ ነገር እያሏት እየገለፈጧት ነበረ። እጇን ይዘው ማለቃት ብለውም ነበረ። እንግዲህ ሊዲያም እንዲሁ ታግታ ይሆናል። ይሄኔ ጫኔ ካገኟት ያልሆነ ነገር ዘባርቃ አደይ ልናስፈታና ልንወስድ ነው የመጣን በማለት እንግዲህ ሲሆን የአደይ አባት አግኝቷት እሷም እንግዲህ ልትታገት ትችላለች። ሊዲያም ማለት ነው ከወንድሟ ጋር ልትታገት ትችላለች። አደይ ሊዲያ ታገተች ማለት ነገሮችን እንዳለ ሙሉ በሙሉ ታበላሻቸዋለች ብዬ አስባለሁ። እንግዲህ በስተመጨረሻ እንግዲህ ብርሃን እየጠራቻት ነበረ። ነገር ግን የሊዲያ ምንም ነገር የለም፣ የውሃ ሽታ ሆና ነው የቀረችው ማለት ነው። የአደይ እናት በመሃል በጣም ተጨንቃለች። ልጇ ታግታባታለች፣ እንድታመልጥ ትፈልጋለች። ነገር ግን እንዴት ማስመለጥ እንዳለባት እያሰበች ነበር። እሷ ግን ማስመለጥ የምትችልበት መንገድ ስላላገኘች እነ ዳይመንድን እና እነ ኪንጎን እንዲያስመልጧት እንግዲህ ወዳለችበት ቦታ እየላከቻቸው ነበረ ማለት ነው። ድራማው የተጠናቀቀው እንግዲህ አደይን የት ሊደብቋትና ሊወሽቋት እንደሚችሉ እንግዲህ በቀጣይ ክፍል ነው የምናየው። የማትፈልገውን ሰው ወይ ታገባለች ወይም ደግሞ እነ ዴብ እና ዳይመንድ ደርሰውላት ከታገተችበት ሊያወጧት ይችላሉ ማለት ነው። ሌላ እዚህ አዲስ አበባ ያሉት እነ ፍቅር ናቸው። ፍቅር ቤቱ ጭር በማለቱ ደስተኛ ብትሆንም አደይም ቤዛን በመውጣታቸው በጣም ደስተኛ ሆናለች። ነገር ግን ዴብ ስለሌለ ደግሞ ሀሳቧን ዴብ እየሰረቃት ይገኛል ማለት ነው። እናቷ እንግዲህ ስለ ባልና ስለ ፍቅር ስታወራት አንቺ እኮ ገና ልጅ ነሽ፣ የምን ባል የምን ፍቅር ነው የምታወሪው? አርፈሽ ትምህርትሽን ተማሪ በማለት እንግዲህ ፍቅርን ኩርምት አድርጋታለች። አሁንም ፍቅር እንግዲህ ዴብ ከገጠር ተመልሶ መጥቶ ከኔ ጋር ይሆናል የሚል ተስፋ በውስጧ አለ። አደይ ተመልሳ ብትመጣም አሁንም ቢሆን ስቃዩን ማብዛቷን ትቀጥላለች ማለት ነው። ቤዛ እነ ኤላ ቤት ልትወጣ አልቻለችም። እንድትወጣ እየጠየቋት ነበር። እሷ ግን ለመውጣት ፈቃደኛ አይደለችም ማለት ነው። እንግዲህ ሁሉንም ነገር በቀጣይ ክፍል የምናየው ይሆናል። እስከዛው ባይ ባይ።